አጋጣሚ ነው ያው እኔ አውቀዋለሁ እሱ አያውቀኝም ለሱ ክሊፕ ሰራያለሽ ወይ ተብዬ ተጠየቅኩኝ በጣም ደስ አለኝ ምንም ነገር ስራ ቢሆን እኔ ላግዛችሁ አልኩና እዛ ክሩ ውስጥ ገባሁኝ ሜካፕ አርቲስት ማለት ነበርኩኝ ግን ሜካፕ በቃ አርጊ ተባልኩኝ ሞከርኩኝ እንግዲህ ተሳክቶልኛል ግን አንደኛ ነው በኋላ ብሔራዊ ቲያትር ጀርባ ነው እና ሜካፕ ያደረገችኝ ደግነቱ ሜካፕ ወደ ላይ እንዲስቲ ደግሞ ከላይ በደም ሜካፕ ያደርግሽ ሰው ለማየት ይመቻል እንዴት ቆንጆ ልጅ ከየት ነው የመጣችው ቀስ ብዬ ጠየቅኩኝ አይ እንደዚህ ሜካፕ ምናምን ተሰራ ማለት እንዴ ያለን ተዋወቀን ማለት ነው እዛ እንግዲህ ያው በእግዚአብሔር ፍቃድ ቆይተን ተወሰነ ጊዜ ከዛ በስራም ጸባይ በምንም እንደገና ደግሞ ቆየንና መልሰን ተገናኘን ደግሞ በነገራችን ላይ ከዛም በኋላ ደግሞ በጣም መቋረጥ የሌለበት ግንኙነት ነው ብዬ ጸጸት ነበር እኔ ያን ግንኙነት ሁለታችንም ሳናስበው ነበር እንደዚህ ያላለውና በቃ እሷን ልጅ እኔ በፍጹም መጠበቅ ነበረብኝ እንዳልኩ እግዚአብሔር መልሶ አገናኘን እና ያው እግዚአብሔር ይመስገን ለዚህ ደርሰናል እኔ በጣም እድለኛ ነኝ እሷን በማግባቴ በነገራችን ላይ ስለ ባለቤቴ ስናገር በጣም ጥሩ ልብ ያላት ጥሩ ነፍስ አላት በጣም ቀናት በጣም ታጋሽ ነች በጣም ጨዋ ነች በጣም ቤተሰብ የምትወድናት ኦኬ እውነቴን አይደለም እግዚአብሔር ይመስገን ያው ለዚህ ወቅተናል እንደዚህ ነው እጅግ በጣም ደስ የሚል በቃ እንደም በቃ ቆየው የሚያስብል አይነት አዲስ ህይወት ነው የገባንበትና ደስ ይላል በጣም ልጅ በረከት ነው ቤታችንን በረከት በበረከት ሞላ ከልጅ በኋላ እኛ ሞር ደስተኞች እየሆንን በቃ ደስታሽ እየጨመረ ነው የሚመጣው ያየሁት ነገር በጣም ነው ደስ ያለኝ ተመኘው አይነት የልጅ እንትን የሰጠን መጀመሪያ ወንድም ፈልግ ነበር ቀጥሎ ሴት ነበር ያው በዛው መሰረት መጣ አሁን እንግዲህ እዚህ ጋር ነው ነገሩ ያለው እኔ መጀመሪያ ወንድ ልጅ ከወለድን ሚካኤል ነው ብዬ መጀመሪያ ሚስትም ሳላገባ ብዬ ነበር ሴት ልጅ ደግሞ ስትመጣ ማርያማዊት ብዬ ነበር ያው በእግዚአብሔር ፍቃድ ሚካኤል መጣ አሁን ማርያማዊት ሲባል እኔ ደግሞ ብሩክታዊት ያልኩ ነው ስለዚህ ወይ እናንተ ትዳኙናላችሁ እጣ እኔም ደስ ይለኛል እውነት እንገላገል እሺ ደስ ይለኛል እነሱ ፊት ዳኛ ይፍረደን እንደውም እጣው የሚያወጣው ሚኩ ይሆንና ጻል ስለሆነ እሱ በደንብ ያወጣው ለማንኛውም ልብዬ ግን ለማንኛውም ክርስትና ስሟ በማርያም ስለሆነ ሳሪተ ማርያም ምረት ነው ክርስትና የተነሳችው ስለዚህ ቢክብ ብትሸነፍ ጊዜው አሁን በነጻነት ነው እና እሷንም ደግሞ ስሜት ማክበር አለብኝ እግዚአብሔር ይወደው ይሆናል ከዛ ምክንያታችን እናገራለን ስም ያወጣንበት እኔ ካሸነፈች እጣል ይወጣን እሺ አንሳው ሰላም አንድ ብሩክታዊ ይሄ በቃ ታምር ነው አይደል ብሩክታዊ ያልኩበት ምክንያት በጣም እምወዳት በጣም እንደ ጓደኛም እንደ ሁሉም ነገር የነበረች እህቴ ስም ነው ብዙ አመት ካስታመምኳት በኋላ አጋጣሚ ኢሞሽናል አይሆንም ማማ አይዞሽ ጠንከራሁኝ እንደሱ አትኝ እሷን ለማስታወስ ያወጣሁት ስም ነው አሁን ባይወት የለች አይዞሽ እንኳን ደስ ያለሽ አይዞሽ ማማ እሰረሻ በጣም ስለሆነ በነገራችን ላይ እኔና በኤሚም እንድንገናኝ ምክንያት የሆነችን እሷ ነች
ከረጅም ጊዜ የተቋረጠ ግንኙነት በኋላ በሱ ሀዘን ምክንያት ነው እንዳዲስ የተገናኘ ነው እና በጣም ውስጧ ያስሜታልና ያ ደግሞ ሁሌ እንድታስተውሰው ስላልፈለኩ ነው ያን ነገር እንዳይሆን የፈለኩት ግን ያው እግዚአብሔር ፈቅዷል እንኳን ደስ ያለሽ እንኳን አመሰግናለሁ አይዞሽ ያው ሱዳን ይቷል በነገራችን ላይ በጣም ጥሩ እናት ነች እኔም ጥሩ አባት ነኝ አይደል በጣም ጥያቄ የለውም በጣም በእርግዝና ጊዜዋ ጀምሮ ቫይታሚኗን እየወሰደች ከእርግዝና ጋር መሄድ ስፖርት እየሰራች መጽሐፎች እያነበበች በስነ ስርዓት ነው የተከታተለችው በጣም የቤተሰብ ሰው ናት ከዛ በኋላ እንግዲህ ለመውለድም በደረሰች ጊዜ በምጥ ነው መወልደው ብላ ከ12 ሰዓት በላይ ነው ያማጠችው በዚህ አደንቃታለሁ ሁለታችንም በትኩረት ነበር የምንጠብቀው ከእርግዝናው ጀምሮ እስከተወለደበት ጊዜ በመወልድበት ወቅት አብሮ የነበረ ሆስፒታልም አብሮ ገብቶ ሳምጥም 12 ሰዓት ሙሉ ሳምጥም አብሮ የነበረ እሱን ዲዛይን ነበር መፈልገው እጄ እና መጤን ያቀልልኛል ብዬ አሰብኩ እኔ እንደውም የሰማሁት ሴቶች ሊወልዱ ሲሉ በጣም ምጥ ሲያስጨንቃቸው ባሎቻቸውን ይሰድባሉ ይቆጣሉ እኔ ግን እሷ ደግሞ እንደዛ አይደለችም እንደውም ሌላ ሰው አልፈልግም ብላ አዎ በጣም ኦፕሬሽን ክፍል ገብቼ ነበር ለኔ ብሎ እኔ በጣም አጠገቤ እንዲሆንልኝ መፈልግም ነበር እና ያንን መመኘው ነገር አድርጎልኛል ከዛ ወዲህ ስላለው ነገር መቼም እኔ ነኝ መናገር የምችለው እሺ አመሰግናለሁ ወይዘሮ አምለሰት በማደንዘዣ ከተወጋች በኋላ ኦፕሬሽን ክፍል ስገባ የሚለበሰው የኦፕሬሽን ልብስ የዛ ቤት የሚለበሰው ነገር ለብሼ ውስጥ ገባው ራሷን አታውቅም ራሷን ስታለች እና ተኝታ ደሟ በዚህ በኩል በእንትን ይወጣል እና እኔ ቁጭ ብያለሁ በጣም ታሳዝን ነበር ልጁ ልክ ድምጹን ስሰማው እኔ አልቻልኩም አለቀስኩ ከዛ ተወልዶ ወጣና የሁቲኝ መጀመሪያ እኔ ነኝ ያቀፍኩት እሷ እንግዲህ ሙቀት ክፍል ሄዶ ከዛ በኋላ ነው የምታገኘው እና በጣም አንድ ነገር የተማርኩት ነገር ልጅ እናት ወልዳው አድጎ እንዴት አድርጎ ነው እናቱን መልስ የሚሰጠው ህይወቷን ሰጥታ ከሞት ነው ተመልሳ የምትወልደው እናት ይሄ በጣም ትልቅ ትርጉም አለ ይሄን ሁሉ ዓለም የሞሉት ሴቶች ናቸው አንድ አይነት ወላይ ነው የተወለድነው መጋቢት 27 ነው የተወለድኩ እሱ ደግሞ መጋቢት 28 ተወለደና መወለዱ እንደዚህ ተቀራርበ መወለዱ ላይ ቀር ምን አለ በኦፕሬሽን መጋቢት 27 አንድ ቀን በወለድኩት ሁሉ ይያል እንዱ ያደረገው በነገራችን ላይ ያው እግዚአብሔር ነው በዚህ አጋጣሚ እግዚአብሔር ማመስገን እንፈልጋለን ሚካኤል ማለትም እንደ እግዚአብሔር ያለ ማንንም የለም ማለት ነው ትርጉሙ ሚካኤል አሁን አማኑኤል ሲባል አማኑኤል ማለት እግዚአብሔር ከኛ ጋር ነው እንደሚባለው ሚካኤል ማለት በግዕዙ መኑ ከማአምላክ ይባላል ብዙ ግዕዝ አላቅም እቺን በደንብ አጥንቼ ነው እግዚአብሔርን የሚያህል ወይም ደግሞ እንደ እግዚአብሔር ያለ ማንንም የለም ማለት ነው በህይወት የምወደው ጥቅስ ይሄንን ጥቅስ ነውና ያ ሆኗል እግዚአብሔር ይመስገን እሱንም በመረዴ እሷንም በማግባቴ እግዚአብሔርን አመሰግናለሁ ስለሰጠን ጸጋ ስለሰጠን ሁሉም ስለሰጠን በረከት በዚህ አጋጣሚ እግዚአብሔርን ማመስገን እንፈልጋለን አይደለም በጣም የዳዊት አምላክ የሰለሞን አምላክ እግዚአብሔር የተመሰገነ ይሁን
በህይወቴ ውስጥ ትልቅ ነገር አድርጎልኛል እግዚአብሔር በብዙ ሁኔታ ውስጥ ብቆኛል ስለዚህ በሁሉም ሰው ፊት እግዚአብሔር ላመሰግን ስለምፈልግ በዚህ ከፋሲካ በዓሉም ጋር ተያይዞ የመዲናና ዘለሰኛ ሙዚቃ እንጫወታለን እግዚአብሔር ይስጥልኝ Sir